ግን የተማራችሁት የሚዲያ ሰዎች በጣም ይቅርታ እሺ። መቼም አንዳንዴ ሲሰማችሁ ታወራላችሁ አይደለ? የቲክቶክ ቤተሰቦች የምትወዱትም የማትወዱት እኔ ወዳቸዋለሁ። ግን አገሬን፣ ዜጎችን፣ ደሞችን፣ አጥንቶችን በጣም ነው የሚወዳችሁ። የትም ሀገር ያላችሁ ስደት ዓለም ያላችሁ ዲያስፖራዎች፣ ትልልቆች ሚዲያ ያላችሁ እግዚአብሔር ሰላማችሁን የዓለም ዳርቻ ያደርግልኝ ምኞቴና ጸሎቴ ነው እና ማለት ነው። አሁን ደግሞ አንድ ጥያቄ ለመዳም ቅመሞች ይዤ መጥቻለሁ። ምን ትላላችሁ? የመዳም ቅመሞች የኔ ውዶች፣ እንደኔ ተከርታታዎች እና ማለት ነው። ምን ይዤ መጣሁላችሁ መሰላችሁ? ዶክተር አህመድ ልንለምን መንግስታችን፣ አባታችን፣ መሪያችን እባክህ ለመዳም ቅመሞች በቻለንበት አቅም ቤት እንዲሰጥ እንፈልጋለን። ዘላለም ስንት የሀገር ናፍቆት እያለን እኔ ለብዛት የሀገር ናፍቆት ልነግር ተናግሬ ያልጨርስም። ይሄ ለሀገሬ ጉዳይ ሳስብ እዚህ ጋር ልቤ ላይ ያመኛል፣ ቁስል ይሰማኛል። እውነቴን ነው የምላችሁ። ይሄ ውሸት አይደለም፣ የጨለማ ነው። እውነቴን ነው የምላችሁ። ስለዚህ እኔ ማለት ነው አሁን የምፈልገው ዶክተር አህመድን አባቴ አደራ 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 ባልተማርኩበት ያው የተናገርኩት ነገር ካለም እንዳትቀየምኝ የኔ አባት። ከታችም ከላይም ያላችሁ የተማራችሁት የናካውትን በጣም ይቅርታ። የሀገር ስሜት ስላለኝ ነው ብያለሁ። ሁሌ የሀገር ፍቅር ያለ ሰው እሱን ያስከፋል። ይቅርታ። እኔ ሀገርን በጣም ነው የምወድ። ሀገር ስለ ኢትዮጵያ ሳስብ እዚህ ጋር ያምኛል፣ እዚህ ጋር ይቆስላል ልቤ ላይ ማለት ነው። እውነቴን ነው የምላችሁ። ጨለማ ነው፣ ውሸት አይምሰላችሁ። ከዛ ደግሞ ይዤ መጥቻለሁ። ዶክተር አህመድ እባክህ አባታችን እባክህ ስንት ዓመት ደርሶ ወስደት አባታችን እባክህ ቤት ስጠን በቻለንበት፣ እኛ በቻለንበት መዳም ቅመሞች ሰብሰብ አድርገህ ማለት ነው አንድ ቦታ ስጠንና እንደው ገንዘቡን ቀነስ አድርገህልን እባክህ። መሬት ያንተ ነውና አገር ህዝብክ ነውና አንተም ለኛ ነውና መንግስትም ህዝብ ነው፣ ህዝብን መንግስት ነው። አባታችን እባክህ ለመዳም ቅመሞች ቤት እንዲሰጥ ፈልጋለሁ። አባታችን እባክህ አብዱራህማን እባክህ ቤት ስጠን። ዘላለም የአገር ፍቅር እያለ አገር መኖር እየናፈቀኝ ሰው ሀገር መንከራተት የለብኝም። እባክህ አባታችን እባክህ ከታች ያላችሁ ከላይ ያላችሁ የአንገት ማስገቢያ ስጡኝ እስኪ። ለእኔ ብቻ ነኝ ለመዳም ቅመሞቹ ለሁሉም እስኪ ስጡን። እኛ በቻለንበት ከፍለን እንገባለን። የቻለንበት አቅም ከፍለን የዲያስፖራዎች ሳይሆን በቻልንበት በአቅማችን አንዳንድ ክፍል እንደዚህ እስኪ እባክህ አባቴ እባክህ ወገኔ እባክህ ዶክተር አህመድ እባክህ አባቴ እንደው አንዳንድ ክፍል እንኳን ስጠን አባታችን እባክህ። ለመዳም ቅመሞች ለእኔ ብቻ አይደለም፣ እኔ ራስ ወዳጅ አይደለም፣ ለሁሉም ለመዳም ቅመሞች እስኪ አንዳንድ የአቅማችን ክፈሉ ብላ እስኪ መግለጽ አውጣልኝ ኢቲቪቱ ላይ እስኪ እንደዚህ መዳም ቅመሞች እንደዚህ ጋዜጣ እስኪ ለኛ ለመዳም ቅመሞች እስኪ ዶክተር አህመድ እባክህ አባታችን ወገናችን ለወገን እስኪ አስብልኝ። ስንት ዓመት ስግደት በእውነት ስንት ዓመት ይሰራ አለ። 12 ዓመት 20 ዓመት የሰሩት አሉ። እዚህ እድሜ የጨረሱት አሉ። እባካችሁ ዲያስፖራዎች ከላይ ያላችሁ ከታች ያላችሁ እባካችሁ ለንደን ያላችሁ አውሮፓ ያላችሁ አሜሪካን ያላችሁ እስኪ ለመዳም ቅመሞች አስቡልን እባካችሁ። ምን አለበት ለኢትዮጵያ አዲስ አበባ ምድር አንድ ቦታ ብትይዛችሁ እንደዚህ ሰጥተናል ስሩ ብትሉ እንሰራለን። ቦታ ብቻ ስጡን እስኪ በእናት አህመድ ዶክተር አህመድ እባክህ አባታችን መንግስታችን እስኪ ዛሬ እንደው ጎንበስ ቀና ብዬ ልለምንክ እባክህ። አጥብቼ ከሆነ በጣም ይቅርታ አባቴ። እስኪ ቦታ ስጠን፣ የራሳችን እንሰራለን። እስኪ ትንሽ ቦታ ስጠን ለመዳም ቅመሞች አባቴ። ከታችም አላችሁ የመሬት አስተዳደሮች እባክሽ ማነሽ አዳነች ከንቲባ እባክሽ እናታችን እባክሽ እስኪ ለመዳም ቅመሞች አስብልን። እስኪ ከንቲባዬ እናቴ እስኪ እህቴ እባክሽ ስንት ዓመት ሀገር ናፍቆት እያለን በሰው ሀገር ተንከራትተን ሞተን እስኪ ለመዳም ቅመሞች ከንቲባዬ እናቴ እህቴ እባክሽ አስብልን።
ዶክተር አህመድ እባክህ አባታችን መሪያችን ከታች ያላችሁ ከላይ ያላችሁ ለመዳም ቅመሞች እስኪ አስቡ እስኪ እስኪ ቦታ ብቻ ስጡን፣ እኛ እንሰራለን ራሳችን። ለመዳም ቅመሞች እስኪ አንድ ደስ የሚል ጋዜጣ አውጡልን፣ እስኪ መግለጫ እስኪ አውጡልን በኢቲቪቱ እስኪ እባካችሁ። ለመዳም ቅመሞች ለሁላችን እናወዳችኋለሁ ወንድሞቼ። እኔ አገር ናፍቆት ስላለኝ ነው። ሌሎቹስ እስኪ አገር ናፍቆት አላችሁ? እስኪ አንዳንድ ቁጥር ጻፉ። ለኢትዮጵያ ብላችሁ ሲታስቡ እዚህ ጋር ስለሚደማችሁና ስለሚያማችሁ ሰው እስኪ አንዳንድ ቁጥር ጻፉልኝ። እኔ ሀገሬን በጣም ነው የምወዳት። ሀገሬ ኑርልኝ፣ በጣም ነው የምወድሽ። ለዘላለም ትኑር ኢትዮጵያ። እና ዶክተር አህመድ ለምኛለሁ ለመዳም ቅመሞች አንድ መግለጫ አውጣልንና ራሳችን እንሰራለን። ሀገር ናፍቆት አለን፣ የልጆች ናፍቆት አለን፣ የባሎቻችን ናፍቆት አለን። አባቴ እባክህ ያ ሁሉ አውጥቼ ዝም እንዳትለኝ አባታችን። እና እባካችሁ ኢትዮጵያ ያላችሁ አገር ውስጥ ያላችሁ የመንግስት ስልጣን ይዛችሁ የምትሰሩት የመሬት አስተዳደሮች ሁላችሁም እስኪ ለመዳም ቅመሞች አስቡ። እስኪ ምን አለበት እንኳን ትንሽ መሬት ብትሰጡን እኛ እንሰራለን ራሳችን። እና በተረፈ ወዳቸዋለሁ። ሀገሬ ይኑርልን። ለዘላለም ሀገራችን ሰፋ አድርግልን። መድኃኒዓለም ፍቅራችን አድለን፣ ሞት በቃን ይበለን። የተቀመጠ መሪያችንም እግዚአብሔር ዕድሜና ጤናን ስጦ ሰውን እንዲመራ ይደግፍ ክርስቶስ። እናወዳቸዋለሁ። ዶክተር አህመድ እባክህ አባቴ የሀገር መሪያችን እንደው ባልተማርኩበት ጭንቅላቴ ስለነኮ በጣም ይቅርታ። ስለዚህ ጎንበስ ቀናቢ በኢትዮጵያዊነቴ በእናት በኢትነቴ ለምኛለሁ። ለመዳም ቅመሞች ከንቲባዬ እባክሽ እናቴ እህቴ አስቢልኝ። የመሬት አስተዳደሮች ከላይ ያላችሁ ከታች ያላችሁ ለመዳም ቅመሞች ብቻ እስኪ ቦታ ቆርጣችሁ ትንሽ ስጡን። እስኪ እንሰራለን ራሳችን። ስንት ጊዜ የስግደት አገር ናፍቆት እንጀራ ናፍቆት እያለን አገር ናፍቆት እያለን እዚህ ሀገር ሰው ምንሞትበት ያሳዝናል። ሀገራችን እኮ ሰፊ ናት፣ በጣም ሰፊ የምታምር ፍቅር አንሳለች። እንደ እግዚአብሔር አምላክ ለኢትዮጵያ ፍቅሩን አድለን። ሞት በቃን ይበለን። ያላሰበ ሞት አይሙት ወንድሞቼ። አገር ሰው አገር እህቶች ወንድሞቼ ሰርቶ እንዲገባ ሰንዶ እንዲወጣ ጤናችን አብዛልን። ፍቅር ነው ፍቅራችን አድልን ምኞቴና ጸሎቴ ነው። እንወዳቸዋለሁ ወገኖቼ። ደግሞ በንግግር የሚያጠፋው ነገር ካለ አስተያየት ስጡን። ይቅርታ። ለመዳም ቅመሞች እንዳትረሱ እንድታስቡ ፈልጋለሁ። የመሬት አስተዳደሮች ከንቲባዬ ዶክተር አህመድ ሁላችሁም ለመዳም ቅመም ይሄ ጥያቄ ይሄ መልእክት ለመሬት አስተዳደር ለከንቲባዬ ለዶክተር አህመድ እንዲደርስ ፈልጋለሁ። ሼርና ኮፕሊንግ አድርጉ ወንድሞቼ። ስለዚህ ወዳችኋለሁ። የአገር ናፍቆት አለ ሰው አገር ወዳድ ሰው ባልማርም እቺ ሚዲያ ባይመጣ ኖሮ የአገር ፍቅር ማውራት አልችልም ነበር። ያው እንግዲህ ኩሽና ውስጥ አስባችኋል። ዝም ብዬ አያችኋል። ዝም ብዬ ቁጭ ብዬ ወይም ብቻዬን እንደ እብድ አወራለሁ። እቺ ሚዲያ መጣ እንኳን እችን ተነፈስኳት። የአገር ፍቅር የት ይገልጽ ነበር? አገሬን ፍቅር እንዴት እንደሚወድ ለማሳያት እቺ ሚዲያ የሰጠኝ አምላክ የተመሰገነ ይሁን። እወዳችኋለሁ ወንድሞቼ። ኢትዮጵያ ትኑርልን። ይሄ መልእክት ግን ለመሬት አስተዳደር ለከንቲባዬ ለዶክተር አህመድ እንድታደርሱ ፈልጋለሁ። ወንድሞቼ እኔ ወዳችኋለሁ። እናንተ ባትወዱ ማለት ነው እኔ ውድድ ነው ማረጋችሁ። ኢትዮጵያን ውድድ እንዲህ ውድድ ማረግ ኢትዮጵያን ወዳችኋለሁ። በተረፈ እግዚአብሔር ከወደድኩ በላይ እግዚአብሔር ይውደዳችሁ። ሀሳባችሁን ምኞታችሁን ያሳካላችሁ። ገንዘብ ተበልቶ የምታለቅሱት ኢት ወንድም ካላችሁ እግዚአብሔር ይድረም። እንደ ሃይማኖታችሁ እግዚአብሔር ይድረስ። ለእኔ አሳልፎ የሰጠ አምላክ መዳሞቻችሁን አሳልፎ ይስጥ። ከችግር ውስጥ ያላችሁ ከችግር ያውጣችሁ። ለመሳፈር ቦታ ሳይመች እየራባችሁ እየሰራችሁ ያላችሁ እግዚአብሔር ይደርሳችሁ፣ ችግራችሁን ያቀልላችሁ። ወዳችኋለሁ ኢት ወንድሞቼ፣ ኢቶቼ፣ ወገኖቼ፣ ደሞቼ። እግዚአብሔር ከእናንተ ጋራ ሰላሙን የሰጠ አምላክ ሰላሙን ያብዛልን። ሰላም አሳድሬን
ኢትዮጵያ ትኑርልን፣ ፍቅርን አድልን። ፈጣሪ ወዳችኋለሁ። ዳና ደሩ